ብዙዎች በጥቂት ገንዘብ ጀምረው ገንዘብ የያዙበትን ቢዝነስ አይዲያ ነግራችኋለሁ። ከተመቻችሁ ላይክ አድርጉ እና ሰዎች ደግሞ ሊሰሩት ስለሚችሉ ሼር ማድረጋችሁን አትርሱ። ቢዝነሱ በብዛት በዓለም ላይ መቼም ሊቆም ከማይችሉ ቢዝነሶች ነው። የወረቀት ስራ ነው። ግራፊክ ዲዛይን ኤንድ ፕሪንቲንግ ይባላል። ይህ ቢዝነስ በደንብ እያደገ የመጣ ቢዝነስ ነው። ዲጂታልም እየሰፋ ዓለም ላይ ቢመጣም ወረቀት ሊቆም አይችልም፣ አልቆምም። ስለዚህ ይሰራበታል። ብዙዎች ሰርተውበታል፣ እየሰሩበት ነው። እናንተም ልትገቡበት ትችላላችሁ ብዬ ስላመንኩኝ ነው ያመጣሁላችሁ። እንዴት ልትሰሩ እንደምትችሉ፣ ምን ያህል እንደሚፈጅባችሁ፣ የት አካባቢ ብትሰሩት ጥሩ እንደሆነ እና ቀለል ሊያደርግላችሁ የሚችሉ አንዳንድ መንገዶችን እነግራችኋለሁ ማለት ነው። ቢዝነሱ እንዳልኳችሁ ግራፊክ ዲዛይን ኤንድ ፕሪንቲንግ ነው። ብዙ ጊዜ ቢዝነስ ካርድ ወይ የሰርግ ካርድ ሊሆን ይችላል። ካርድ የተባሉ ነገሮችን ዲዛይን የምናደርግበት መጽሔት ዲዛይን የምናደርግበት ሶፍትዌሮች አሉ። እነሱን በተወሰነ ስልጠና በመውሰድ ወደ ፕሪንቲንግ ኢንዱስትሪ መግባት ትችላላችሁ ማለት ነው። ይህ የሰዎችን ስራ በመስራት የሰዎችን ትዕዛዝ በመቀበል በመስራት የምትጀምሩት ስለሆነ የሚያስፈልጉ ጥቂት እቃዎች አሉ። እሱን በዝርዝር እነግራችኋለሁ። የምንሰጣቸው አገልግሎቶች የቲሸርት ዲዛይን ልንሰራ እንችላለን። መጽሔት ስራ ልንሰራ እንችላለን። ዲዛይኑ ነው የምንሰራው። ሙሉ መጽሔቱን ባነር ልንሰራ እንችላለን። እንዲሁም መጽሐፎች፣ አንዳንዴ ከለርፉል የሆኑ መጽሐፎችም ዲዛይን እኛ ልንሰራው እንችላለን ማለት ነው። ካርድ የተባለ ማንኛውም ካርዶች የጥሪ ካርድ ሊሆን ይችላል፣ ቢዝነስ ካርድ ሊሆን ይችላል። ያንን ዲዛይን የምንሰራበት ቢዝነስ ማለት ነው። እንግዲህ ሲጀመር ብዙ ማሽነሪ ላይ ያስፈልገን ይችላል። አንዳንዶች የተወሰነ ገንዘብ አላችሁ፣ ስለዚህ በዛ ላይ ትሰሩ ትችላላችሁ። አገልግሎቶቹ ግን እነዚህን ህትመት መስራት ነው ማለት ነው። ሌላ ከጎኑ ስቴሽነሪ አንዳንድ ነገር እጨምራለሁ ካላችሁ ሌላ ላይሰንስ ስለሚያስፈልግ በዚሁ በተወሰነ መንገድ እንድትሄዱ እመክራቸዋለሁ። ልትሰሩት የምትችሉት አንደኛው ስራ ግራፊክ ዲዛይን ነው። እንዳልኳችሁ ዲዛይን ብቻ ነው የምትሰሩት። ሁለተኛው ፕሪንቲንግ ነው። በአንድ ካምፓኒ ውስጥ ሆኖ ማለት ነው። ፕሪንቲንግ የተሰሩትን ማተም ነው። ሶስተኛው ዲዛይን ሆኖ እየሄዳችሁ የምትሰሩት ከሰዎች ጋር ከግለሰቦች ጋር ልትሰሩ የምትችሉት። ለምሳሌ መጽሔት ዲዛይን ብቻ የሚፈልጉ ሰዎች ናሉ። መጽሐፋቸውን ልትጽፉላቸው ዲዛይን ልታደርጉላቸው የምትችሉ ሰዎች። አንዳንድ ትምህርት ቤቶች ደግሞ የራሳቸው የማጠናከሪያ መጽሐፎች ያዘጋጃሉ። ያንን ማዘጋጀት ብዙ አይነት ውስጡ ቢዝነሶች አሉ እና ያንን ለካላንደር ምናምን የሚዘጋጁ ብዙ ነገሮች ስላሉ ያንን በግል ልትሰሩ ትችላላችሁ በመነጋገር ማለት ነው። ይህ ቢዝነስ የተወሰነ ኮምፒውተር እውቀት ይፈልጋል። ኮምፒውተር ሲባል ዲዛይን የምንሰራበት እንደ አዶቤ ፎቶሾፕ፣ እንደ ካንቫ አይነት ሶፍትዌሮችን ልንሰራባቸው የምንችላቸው እነሱን መለማመድ እና የተወሰነ መሰልጠን ይፈልጋል ማለት ነው። ቢዝነሱ እንዳልኳችሁ ሶፍትዌሮቹን በተወሰነ መልኩ ከተለማመዳችሁ ወረቀትም የራሱ የሆነ ወረቀቶች አይነቶች አሉት። ለካርድ የምንጠቀምባቸው አለ። ለፍላየርስ የምንጠቀምበት ወረቀት ይለያያል። በግራም ይለያያሉ፣ በሳይዝ ይለያያሉ። ስለዚህ የወረቀት አይነቱንም እንደዚሁ ቢዝነስ ውስጥ በመግባት በማጥናት በማየት የወረቀት አይነቶችን ማወቅ ይኖርብናል። ከለር እንደዛው ከለር ሁለት አይነት ነው። አርጂቢ እና ሲኤምዋይኬ በሚባል ነው የሚታወቁት። ነገር ግን ህትመት ላይ ሲመጣ ኮምፒውተር ላይ ስናየውና ህትመት ላይ ያለውንም ልዩነት በስራ ነው የምንለምደው። ያንን በስልጠና የተወሰነ ካገኘም በኋላ እነዛንም ልዩነቶች አብሮ ከሚሰሩ ሰዎች ጋር በማየት ማወቅ ይቻላል። ግድም ነው እነሱን ማወቅ መለየትም ግዴታችሁ ነው ማለት ነው። የሚያስፈልጉ መሳሪያዎች አሉ። ማሽን ብር ካላችሁ የፕሪንቲንግ ማሽን ቆንጆ የሆነ ከለር የሚያወጣ ማሽን ቢኖራችሁ ጥሩ ነው። እንደዚሁም መቁረጫ ቢኖራችሁ ጥሩ ነው። ኮምፒውተር ያው ዲዛይኑ የምንሰራበት ይኖራል። ወረቀት መቁረጫ ስንል በሳይዝ እያደረግን ልንቆርጥበት የምንችል ነው። ከተማ ውስጥ አለ። አንዳንድ የምታውቋቸው ሰዎች ካላችሁ እየሄዳችሁ ማሽነሪዎቹ ልታያቸው ትችላላችሁ ማለት ነው። በተረፈ ማንኛውም ፕሪንቲንግ ስራ ሊሰሩ የሚችሉ እንደ ፕሪንተር፣ እንደ ላሚኔት ማሽን አይነት ነገሮች እና የተወሰነ ወረቀቶች ቢኖራችሁ ለመጀመር ማለት ነው በጣም ጥሩ ነው። ማሽኑን ግን በሂደት የምታደርጉት ነገር ሊሆን ይችላል። ብዙ ገንዘብ ከሌላችሁ በመጀመሪያ ደንበኛ ማግኘት፣ የጥሪ ካርዶችን አንዳንድ ነገሮች እያዘጋጁ ከሰዎች ጋር መተዋወቅ፣ እንዲሁም ደግሞ ማሽን ያላቸው ማተሚያ ቤቶችን በማወቅ አብሮ ከእነሱ ጋር መስራት ይቻላል ማለት ነው ለመጀመሪያ አካባቢ። ነገር ግን በጣም ብዙ ክፍተት አለ እኛ ሀገር፣ ብዙ ስራ ሊሰራበት ይችላል። እነዚህን የሚያሰሩ ሰዎችና ሰሪዎቹ ብዙ ጊዜ በፍለጋ ነው የሚገናኙት ማለት ይቻላል እና ያንን ልትሰሩ ትችላላችሁ መሀል ገብታችሁ በሚል ይታሰባል። ቦታ ስትመርጡ በትክክል ሰው የሚበዛበት አካባቢ ላይ፣ እግረኛም ባለመኪና የሚበዛበት አካባቢ ቢሆን ይመረጣል። በግልጽ የሚታይ ቦታ መሆን አለበት። ሎኬሽንን በተመለከተ ራሱን የቻለ የንግድ ቦታ መረጣ የሚል አይታችሁ የምትመርጡበት ቪዲዮ ከዚህ በፊት የተለቀቀ አለ። መለስ ብላችሁ ማየት ትችላላችሁ። ለማንኛውም ቢዝነስ ቦታ ልትመርጡ ከፈለጋችሁ ያንን ገብታችሁ ቪዲዮ ውስጥ ማየት ትችላላችሁ። ሰዎች የሚበዙበት አካባቢ ቢሆን ይመረጣል። በነገራችሁ ላይ ዲዛይኑን ይዛችሁ ኮምፒውተር ካላችሁ በቤት ውስጥ ልትጀምሩት የምትችሉት ቢዝነስ ነው። ዲዛይኑን ሙያ ከያዛችሁ ኮምፒውተር ካላችሁ ሙያው እንዳልኳችሁ ከስር የምታዳብሩትና የሚያድግ ነው እንጂ በአንድ የሚገባ ነገር አይደለም ማለት ነው። ሶፍትዌሩም እየታደሰ ሲመጣ በየጊዜው ራሳችሁን አፕዴት እያደረጋችሁ የምትመጡት ቢዝነስ ነው።
በቤት ግን ልትሰሩ ትችላላችሁ፣ በኮኔክሽን ማለት ነው። ቅድም እንዳልኳችሁ በምታውቋቸው ሰዎች ዲዛይን እየሰራችሁ ማተሚያ ቤቶችም ዲዛይነር በሚፈልጉበት ሰዓት እየሰራችሁ በቤት ውስጥ ልትጀምሩ ትችላላችሁ። በትልቅ ገንዘብ ባትጀምሩትም በኮምፒውተር ከቤት ልትሰሩ ትችላላችሁ ማለት ነው። መጀመሪያ አካባቢ ላይሰንስ ግድ ነው። ንግድ ፍቃድ በዚህ ስራ ላይ ግድ ነው። እንደው ከቤት አሁን እንዳልኳችሁ ማትጀምሩት ከሆነ ንግድ ፍቃድ መውጣት ይኖርባቸዋል። ስራ ከመንግስት ጋር ብዙ ስራ ሊሰራ ስለሚችል ለትምህርት ወረቀት ስለሆነ ከነሱ ጋር ስለሚሰራ ላይሰንስ ማውጣታችሁን እንዳትረሱ ማለት ነው። ለዚህ ለዲዛይን ፕራይስ ስታወጡ ብዙ ጊዜ ዋጋው ፊክስድ የሆነ ስለሌለው በፔጅ ስለሚለያይ፣ ለምሳሌ መጽሔት ከሆነ ቁጥሩ በተለየ ቁጥር ዋጋው ይለያያል። ስለዚህ በደንብ ካልኩሌት የሚደረግ ነገር አለው። የወረቀቱ ብዛት፣ የወረቀቱ ሳይዝ፣ የሚፈጀው ቀለም ብሉ ስለሚታወቅ መቁረጫ፣ ኤሌክትሪክ፣ ውሃ ብዙ ነገሮችን እያስገባችሁ ማለት ነው ከግምት በማስገባት ነው ዋጋ የምታወጡት እና በእያንዳንዱ ስራ ስለሚለያይ ደንበኛ የምትይዙበት መንገድ እያያችሁ ዋጋ ብታወጡ ይመከራል። ውድ እንዳታደርጉት ወይ ደግሞ እናንተ በጎደላችሁ ገንዘብ ሳይሆን ዋጋ የሚወጣው ገበያውን ማጥናት ደግሞ በጣም ትልቅ ያንን ነገር ሊቀርፍላችሁ የሚችል ነው። ገበያው አጥኑት ማለት ነው እንድታውቁት። ከዚህ ጋር ተያይዞ ፓኬጅ ደግሞ ቢኖራችሁ ለምሳሌ 200 ቢዝነስ ካርድ ያሳተመ ሰው 50 ጨምራለሁ፣ 300 ካሳተመ 100 ጨማሪ አትምላችኋለሁ እያላችሁ ፓኬጅ ቢዝነስ ካርድ ነው ብዙ ጊዜ ሊሰራ የሚችለው። መጽሔትም እንደዚሁ ዲዛይን ሲያሰሯችሁ እኛ ቢዝነስ ካርድ የመጽሔት እናንተ ጋር ካሳተሙ ቢዝነስ ካርድ ደግሞ እናንተ 200 እያደረጋችሁ እየጨመራችሁ መስጠትም እንደዚሁ ደንበኛን በደንብ አድርጋችሁ ሊሰጣችሁ ይችላል። ዋጋ ከማውጣታችሁም በተጨማሪ ደንበኛው እንዳይሄድ ሊያደርገው ስለሚችል ማለት ነው። ማስታወቂያን በተመለከተ ሁልጊዜ እንደምንለው አሁን ብዙ ሰዎች በስልክ ላይ ነው ብዙ ነገር እያደረጉ ያሉት። በሶሻል ሚዲያ መጠቀማችሁን አትርሱ። ፌስቡክ፣ ቲክቶክ፣ ኢንስታግራምን ተጠቀሙት። ለማስታወቂያ ፎሎ የሚያደርጓችሁ ሰዎች እናንተ ይህን ነገር እየሰራችሁ እንደሆነ ማወቅ አለባቸው። ያን አድርጉ። በጣም የኔ ደንበኞች ይበዙበታል የምትሉ አካባቢ ደግሞ በተወሰነ በቢዝነስ ካርድና በፍላየር ማስተዋወቅ ትችላላችሁ ማለት ነው። ድርጅቱ እስኪያድግ ድረስ ሰዎች ልታገኟቸው በምትችሉት መንገድ በሙሉ ድርጅታችሁን ማስተዋወቅ ይኖርባቸዋል። በመሄድ ከሆነ መሄድ፣ እንደዚሁም አንዳንድ ኢቨንት ላይ ፕሮግራም ላይ በምትገናኙ ሰዓት ያንን ፍላየር መስጠት ሊሆን ይችላል። በተጨማሪ ደግሞ ከእናንተ ጋር ሊገናኙ የሚችሉ እንደ ፎቶ ቤት፣ እንደ ማተሚያ ቤቶች፣ ወረቀት ነክ የሚሰሩ ድርጅቶችን በመሄድ ድርጅታችሁን በማስተዋወቅ ቢዝነስ ልትሰሩ ትችላላችሁ፣ ልታገኟቸው ትችላላችሁ ማለት ነው። እነዚህ ቀላል መንገዶች ናቸው። ሰዓት ስለሚኖር ከስራ ከወጣችሁ በኋላ ወይ ደግሞ በመሀል ጊዜ በመስጠት በሳምንት 2 ሰዓት 3 ሰዓት በመስጠት ይህን ስራ መስራት ደንበኞች ጋር በመሄድ በማንኳኳት ልትሰሩ ትችላላችሁ። ሌላ በተጨማሪ ወቅቱን በመጠበቅ ክረምት ሊሰሩ የሚችሉት እንደ ደፍተር አይነት ነገሮች በደንብ ያ ዲዛይን ሊሰራ ስለሚችል እዛ አካባቢ መስራት ይቻላል። በጋ ላይ የሚሰሩ ስራዎች፣ አመት በዓል ሲደርስ የሚሰሩ ፖስት ካርድ አንዳንድ ነገሮች አሉ። እዛ ላይም ፎከስ በማድረግ ጊዜውንም በማየት ቢዝነስ ሊሰራ ይችላል ማለት ነው። እንደዚሁ አመት በዓል ለምሳሌ በዓላት ሲከበሩ የሚሰሩ ቲሸርቶች ዲዛይን አለ። ስለዚህ ያንን ሃይማኖታቸውንም ቀኑንም በመጠበቅ ዲዛይን ማድረግ ራሱን የቻለ ትልቅ ቢዝነስ ነው። ልትሰሩ ትችላላችሁ። ፎከስ አድርጋችሁ ብትሰሩበት ያዋጣ ነው። ግራፊክስ ዲዛይን በራሱ ማለት ነው። ቅድም እንደተጠቀሰው ፓርትነርሺፕ ማለትም ከሌሎች ማተሚያ ቤቶች ጋር አብሮ በመስራት የሚታደግበት ቢዝነስ ነው። ማሽን ወይ ደግሞ ሶፍትዌር እነሱ ጋር ሊኖር ስለሚችል፣ የሌለ ማሽን እነሱ ጋር ሊኖር ስለሚችል ያንን ከነሱ ጋር በጣም እዚህ ጋር ጥንቃቄ ማድረግ ያለባችሁ የዲዛይን ስራ ማለት ፕሪንት ከመግባቱ በፊት 2-3 ከስተመሩ ቼክ ማስደረጋቸውን እንዳትረሱ። ማየት አለባቸው ምን እንደሚታተም ምን እንደሚሰራ ማየት አለባቸው። ያንን ቼክ ማድረጋቸውን አትርሱ። ዲዛይኒንግ ስራ ማለት እናንተ የወደዳችሁ ሳይሆን ደንበኛ የወደደው ስለሆነ ደንበኛ ብዙ ጊዜ ማሳየት፣ ኢረር እንደሌለው ማስፈረም፣ ኳሊቲውን ታስቡበታላችሁ። እነሱ ጽሁፉን አንዳንድ ነገሮች የሚገቡት ስዕሎች በትክክል በሚፈልጉበት መንገድ መሆኑን ማሳየት ማለትም ቼክ ማስደረግ። ኳሊቲው እንደዚሁ በጣም የብዙ አታሚዎች ችግር ነው። ኳሊቲው እናንተ ባዘጋጃችሁት ከለር አይነት መታተሙንም እንደዚሁ ማሳየት ቼክ ማድረግ ይኖርባቸዋል ማለት ነው። ደንበኛው ያንን ቼክ አድርጎ አሁን ይታተም ይውጣ በዚህ ያለው ቢሆን ጥሩ ነው እና ያንን ማድረጋችሁን አትርሱ። ዴሊቨሪ ሌላ በሰዓት መድረሳችሁን በጊዜ መድረሳችሁን እንዳትረሱት። በጊዜ ያለ መድረስ ማለት ለምሳሌ የጥሪ ካርድ ከሆነ በጊዜ ያለ መድረስ ማለት ምን አይነት ውጤት እንደሚያመጣ ታውቃላችሁ። ዲዛይን ስትሰሩ በፍጥነትና በኳሊቲ መስራታችሁ እንዲሁም ዴሊቨሪ ታይሙን ከጠየቋችሁ በተወሰኑ ቀናቶች እንዲሁም ቀደም ብላችሁ በተጨርሱ በእርግጠኝነት ደንበኛው ከእናንተ ጋር ለረጅም ጊዜ ሊሰራ ይችላል ብለን እናምናለን። በዚህ መንገድ ብትይዙት ማለት ነው። ከዚህ ጋር ተያይዞ ዲዛይኒንግ ላይ ስትሰሩ ሶሻል ሚዲያ እንዲሁ ማኔጅ ማድረግ አብሮ ሪሌትድ ነው ለሰዎች ማለት ነው። ለድርጅቶች የምትሰሩበት ስራ ነው። ራሱን የቻለ ቢዝነስ ስለሆነ በሰፊው እናጠናና እንመጣበታለን። እስከዛ ግን እያሰባችሁበት አንዳንድ የሶሻል ሚዲያዎችን ማኔጅ እንድታደርጉላቸው የሚፈልጉ ድርጅቶች ሊኖሩ ይችላሉ። ዲዛይን ስለምትችሉ በደንብ አድርጋችሁ ዌብሳይት ምናምን
ልትሰሩ ስለምትችሉ በዛ ላይም ራሳችሁን እያሳደጋችሁ ብትመጡ በማለት የዛሬን የቢዝነስ አይዲያ በዚህ ጨርሳለሁ። ነገ ደግሞ በተሻለ ሌሎች ቢዝነሶች ይመጣሉ። ሰብስክራይብ ማድረጋችሁን አትርሱ። ቅድም እንደነገርኳችሁ ሼር ማድረጋችሁ ሌሎች ሰዎች ሊሰሩ ስለሚችሉ መልካም የስራ ጊዜ